Yeah, when you come here, talk to me, my nigga. I don't even talk to bitches unless they come to the city, you know what I'm saying? You'll see me one day. Mamta Thekar. ምንድነው አበሻ ምን ተፈጥሮ ነው ምንድነው እየሮጥኪናለ Yo, what's up everyone? እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ፈታ ዘና በሚያደርጉ አንዳንድ ቪዲዮዎች ተመልሰን መተናል። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው እየተመለከታችሁ ፈታ ዘና ማለት ነው። እንዲሁም ያላችሁን ሐሳብ አስተያየት ኮሜንት ቦክስ ላይ ያስቀምጣችሁ። የዚህ ቻናል ቤተሰብ ያሉናችሁ ሰዎች ደግሞ የዚህ ቻናል ቤተሰብ በመሆን ሰብስክራይብ ምትሉን በተን በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። ምንም አይነት ነገር ቻርጅ አናደርግም። እንዲሁም ለወዳጅ ዘመዶቻችሁ ደግሞ ሼር ማድረግ እንዳይረሳ። ወደ ዛሬ ቪዲዮዎች let's go. Okay, let's go. ፎቶ እንነሳ ማማ ዝናሽ አሁን ሳቂ እኔ ጥርስ የለኝም በከንፈር የልሳቅ በደንብ ሳቁ ያው በከንፈር ያው ከእንደገና 1 2 3 ላንተ ያልሆነ ሳቁ ለማን ይሆን ደስም ቢል ደስም ባይል መንከትከት ነው እንጂ ላንተ ያልሆነ ሳቅ ለማን ይሆን ነው እውነት ነው አሁን አብረን እንስቃለን 1 2 3 ስል አንድ ላይ እንስቃለን ምን ይከፈልበታል ሳቁበት እንዴ እኔ ልጆት አይደለው ምን ይከፈልበታል ምንም አይከፈልም በናታ እየተንካካው ስስቄ ቆሰለው ሰውነት ያመኛል እሺ እኔ አብሬ አይ መጨረሻ አንድ ጊዜ ብቻ አራይ ደስ ስትል ወዳታችሁ የኔ ቆንጆ ማርያም እንደዚህ አይነት ልጅ ፈጣሪ እንትን ይበላችሁ እንደዚህ አይነት ልጅ ስጣችሁላችሁ አሜን እንዴት ደስ እንደምትል ማማ ዝናሽ ደግሞ ለቀለ ያደረገቻችሁ ትንሽ ጥርስ አላት እንጂ እሷ ማኒ አንድ 5 ብር ካለሽ እስቲ 5 ብር መመለሰው ማለት ነው መመለሰው አሁን መልስላችሁ የሚመልሰው ከሆነማ አሁን አመጣልሻለሁ ለሆነ ጉዳይ ካስፈልገን አያባቲ ትንሽ አሁን ይመልሳል በነገራችን መሸኮን ሄድም እንዴ እንዴዳለን ቆይ ልጁ መጥቶ በቃሽ ነው መስሎብኛል እየጠበቀው ነው ይመጣል እኮ አይ አልተጠብቀው ነው ልጅ አረ በቃ እዛው ጠብቂኝ ፊላ ምን ነው ብቻ እዚህ ቁጭ ብለን ምን ባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን መልሳለሁ ብሎ እየጠበቅኩት ነው እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ ገንዘብ ያለው ያውጣ አራም ብሬ ይሄ ገትሮኝ ጠፋ የሚገትረው የቷሉ ጎረምሳው አወጣው እንግዲህ ትንሽ አስቆምኩት መሰለኝ አስቆምከኝ ብቻ እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው ምን ነው እርሷ አጭበርባሪ ነው እንደዚህ ምንድነው መሰለኝ አጭበርባሪ 5 ብር ነው ፈልጎ ነው እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ አልፈልግም የሰጠሁት 5 ብር ነው ፈልገው 5 ብር ይስጠኝ ይረጋጉ እንግዲህ በሽበድ እዚህ ወገቦተን እንዳደሉ አረራ ወይዬ የሚያመልጡ መስሎ የትም ሮጥ አመልጡ የማይገርም ሞተ እኔ ሮጠው ሊደርሱ እኔ ሮጠው ሊደርሱ 5 ብር ነው ፈልገው አሁንም 5000 ብሎ ጠፍቶ ነው በዛው ላይ ቤት ይገናኝ ከዚህ በኋላ ይገናኙ አይ የመጨረሻው አለ ስለዚህ 5 ብር መቀበል ነው እኔ ያላመት የታገሱበትን ትናንትና ዶሮ ወጥ ሰርቻለሁ አሁን የዶሮ ወጥ በርገር እሰራለሁ ዶሮ ወጥ እንጨምራለን ያምራል ያሚ እና ሚጥሚጣ እኔ ብላ እንዴት ጣፍጣል ዋው
ወደ ልጅነት ዘመኑ ነው የሚመለሰው። ሮይ ቀጠለ ከጀት የፈጠረ ይዞት ይሄዳል። ሰላም አልሰጠኝም፣ እንቅልፍ አጥቶኝ እኔ ስለምወድህ አለው ያሳይ ሊዘርፈው የመጣ ሰው ነው፣ ሊገለው የመጣ ሰው ነው። ግን ጓደኛው ስለሚወደው እኔ ስለምወድህ ይሄ ንብረት ላንተ አይበጅም፣ ይቅርብህ፣ ለድሃ አንስተው ቃሩን ደስ አይልም። በቃ አይንም በቃ ደስ ሊል አይችልም። ሰሞ ምንም ደስ የሚል ነገር የለውም። እንትና መጣ ወርቅ አገኘ፣ ቀማው ተቀማ፣ ምን ያደርግልኛል? ነው ችግር የለውም። አንተ እስቲ ምን አይነት ታሪክ ነው ታዲያ የሚያዝናናህ አንተ? ኪንግ ቫን ክሬዚ ስቶሪ ቫን we are cooked as a generation ትላለን ዴ ባይለኛው ነው ኩክ የተደረግነው ዋካች okay we are cooked yeah we are absolutely cooked chat ጀለስን የቤተሰብ ጨዋታ ይዘው ስትሄድ ቢ ላይክ ሺሻ ጋያ ሱረት ነው በቃ ሞክሪ አራ እንዴ ነው እሱ የሚሆነው አንተ ባለፈው ኤልያስ ከሳውዲ ያመጣው ሺሻ ይራሱ ቀጥ እሺ ይሁን እንደኔ አንተ እኔ ጥያቄ ነው ሪዝን ላይ ያራዳል ሪዝን ነው ቃቃ ጠመር የጌችጋ የቤኒሻንጉልሽ አራት ሞክር አርሆን ወይኔ እንዴ ኧረ ተው እንዴ ነው ያርሆን ቀጥ በቃ ዝም ብለህ ቀጥ እሺ ሞክር እኔ ለማለስ ሴት ነው መልከም አባይ አንተ ካብሽን አረ ምስር በል ሞክር ያረማ አይደለም ይሄ እንዴ ነው ለተመልከም ሰው ካፈሰተ ታውጣ ዘላስቷ ነው ይሁን ዘላስቷ የመረቀነ ሰው ነው ዲጃ ያራዳነች ላሳክን ወንዱ በለጩ እሺ ገረምሱ ማጥቹ እንዴ ምንድነው ገረባ ነው? እሺ እና ምንድነው መዳን ያለም ግልብ ያርገ ሞክሪ መደንገጥ ማፍጠጥ አቤት ይሄ እንዴ ነው ማፍጠጥ የሚሆነው? ሲጀመር እሷ እንደምመልስ ፈልገና አንተ ለሰማልሽ ደስ አይልም ሲጀመር ምንም ነገር ቢባል ሁሉንም ነገር ወደዛ ነው የሚወስደው። ለወንዶች ምርጥ ዘዴ ብለ ስልክ አታነሳማ። ሲጀመር ቤት የገባው አሁን ነው። የታባ ነበርክ? ቆይ አንዴ ስሚ። ምንድነው የምሰማው? ምንም የማዳምጥ ነገር የለም። ሲጀመር እኔና አንቺ እንዲዘጋባት አንችልም። እስከዛሬ እኔ የምልሽን አሰሚኝም። ዛሬ ግን ወደስ ሲሆን በግድሽ ታዳምጪኛለሽ። እኔ የምልሽን አድርገሽ ታውቂያለሽ ወይ? ታውቂያለሽ? አታውቂም። ዛሬ ግን ውስጤን እተነፍሳለሁ። አንቺ ግን ስለፈልፍ አይደክምሽም? እኔ ዛሬ ለወሮ ደከመኝ። ወይኔ ጉዴ! ይሄ ምን ነው ለኔ? መሮታል ጀለስ እንዴ ሁሌ እሷ አለች ብለፈልፍ አንድ ቀን ነው ራሱ ደከሙስ ወለደና ጅል ደንጋራ ወንድም በወንድም ላይ እነሳለ ማለት ነው። ተው ብሮ ተው ያውን ወንድና ምን ቦርኮ ነው ደሃ ነው ምናምን እራሱን አልቻለም። መጣችልህ ደግሞ እቺ ዱርዬ ጩቤ መሰለች ልጅ የመልክሽ ግፋት የሚያስታውቀውን ኢሞጂ እኮ የምትመስለው እሱም አንቺ እነዛ ቢወሩ እኮ ደህና ለብሰው ደህና አጊጠው እኮ
እጄ በዛበት ከበሮ ይመስልሽ ልጅ ዝብዝብ እኔ ግን እናትሽ ይመቻቸው ያገኛ እንዲወስድሽ የተገባሽ አመሸሽ ማን አይሉሽ ካቴና ፊት አይ በስቶባታል። የምር ግፍ ነው። እንደዚህ አታብዛባተው። አይ ተገቢ አይደለም። ተገቢ ነው ወይ? ተገቢ ነው ወይ? አንቺ ማስተያ ነስ ይድዛ ጠቋራ ሲያስጠላ ጠቋራ ያለች ጠቋራ ጠቋራ ወይኔ ብታምኑም ባታምኑም በቁም ሞተናል። ደፍረውናል። ብታምኑም ባታምኑም በቁም ሞተናል። አኖሲያ ትንዲሪ እንዲሪሪ ነሞርከራፕር አቃጣሪ ታዶናይ ማልኢያባ አሚጎ ኩሻ ደንቲያጎ ሀገን ዮጊጎ ይሄንን ቤት ላይ መውሰድ የቤተሰብ ጨዋታ ላይ አይሰጥም። ይሄ በደንብ ነው የሚያስረዳው። እንዴ ገለጸው እኮ ቆንጆ አድርጎ። በአለጌ ነውራም በአለጌ ምን ልታዘዝ የኔ ወንድም? አንድ ቀይጥ ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ? ቀይጥ እኮ ነበር ያዘዝኩት። አንዱ ስጋ የታለሽ? ምን ይጨመር የኔ ወንድም? ጀልባ እሱ ላይ ቀረው ባህር አድርገሽዋል እኮ ሳን እንዴ ምን አስበሽ ነው? ምን አስበህ ነው? እህቴ ጥብስ የሰራ ተው እንጂ አንተ ምን አድርገህ ነው እንደዚህ? እንደዚህ ነው ግን አብዛኞቻችሁ እህታችሁ የተሰራችሁ ጥብስ እንደዚህ ነው የሚሆነው። ብትበሉት እንትን አይልም ይገነተራል እኮ ለዛ ነው። ግን እንደዚህ ከባድ ነው። አድሮ ምናምን በነጋታው ጧት ቁርስ ድረስ ከደረሰ ከባድ ነው። የሰርግ ካሜራማን የኛ ማቦሽራ የኛ ማቦሽራ ምንድነው ብራዘር? ከቅድም ጀምሮ የተከታተልከኝ እኮ ነው። ምን አንዴ ስበላ እኮ ለያዘ እኮ ብዬ ስበላ እንዴ ነው እሱን ሌላ ሰው የሚቀረጽ ጠፍቶ ነው። እኔ ደግሞ ሙሽሮቹ ሳያነሱ እንዳነሳ ታውቃለህ? ገና እነሱ ሳይበሉ ይሄ ውርደት አይደለም በእኛ ባህል እንደዚህ ነው። ልክ ነው። እሺ በቃ መልስ። ለምን ምንድነው? በኋላ አንድ ላይ ትበላላችሁ። ቀረጸኝ። አዎ የቀረጽከኝ ይበላል። ችግር የለም። ያንተ ስም ብቻ ለምን ይጠፋል? ያስኩ አሪፍ ነው። ቅድም ስጠቀልሉ እቺ ነበር። ስንተኛ ነው? የመጀመሪያው እንትን ብላ እኔበት ቤት ወኩል ብላ እንጂ ብላ በቃ ብላ ምኑን ይብለው ና አንተ ማን ዳንሳ አንተ ነበት አንሳ ራሳጉላ እንትን ነው ሲረዳት ካሜራማን እሺ አሳጉላሽ ሙሉ አንሳው ጠቅለው አንድ አንስቼ ትበላለሽ አንዴ ጠብቀኝ አንዴ እና ነኝ ያባት እንዴ ቀይ ቅረስኩ እኮ ነው አንሳና ጉርሰኝ ያስኩት እንዳለው ነው ጉርሰኝ ጠቅ በደንብ ጠቅልላውና ጉርሰኝ ከምኑ ላይ ነው ማጉር አዛዘነኝ እውነት አሁን ይበላሉ የሚባለው ግን ረፉ እውነት እንደዚህ የሰርግ ካሜራማኖች ረፉ በእናታችሁ እንብላ በሰላም እንብላበት እንዴ መቶ እንደዚህ ድቅና ነው
አልቀረስኩ ምናምን። ኧረ እባክህ አላሳዝንም? ምን አለ በበላበት በሰላም ሰርግ በየቀኑ በየሳምንቱ የለ በስንት ጊዜ አንዴ ምን አለ? Stop it. Get some help. ግን እኮ ስምን አልነገርከኝም። ወደዚህ ሂጅ፣ ወደዚህ እንዴ! እሺ ስልክ ሲንግል ጀማ ነው። አንተ ማን ስለሆንክ ነው ከእኛ ተነጥለህ ነው? ተው ግን እረፉ፣ ተው እንዴ! እንደዚህ አይደረግም። አትራት ጓደኛችሁ አይደል እንዴ? አይደረግም እንደዚህ ተው። አረ ምንድነው አበሻ? ምን ተፈጥሮ ነው? ምንድነው ይታያል? ፍሩ አረ ፍሩ ይመቸዋል። ሙድ አለ ወለይ እንዴ! ምንድነው? ቴክኖሎጂያ አይ ግን የምር እንዴ! እንዴት ነው እንዴ? አረ ነው ምንም ነገር ፕላግ አልተደረገም። ተሰክቶ ነው መስሎኝ ነበረ። አረ በስመ አብ ይሄ ከባድ እንዴ! ምርጥ ነው። በቃ ባትሪ ያልቃል የለ ምን የለ በቃ ሰላም በሰላም ፈታ ብላችሁ ማለት። አረ አንደኛ ይወር ፕሮኖ ስልኳ ስማ እቺ ስልክ እንፈልጋታለን። በቀን 5 እንጀራ ስበላ ፋዘር ቢ ላይክ ምን ልጀማምር እንዴ በተቀመጥክበት አንተ ያላሞት ነው እንዴ እንዴ ብራዘር ዘለግላገው ምን ወፕላስ ይበለው እንዴ ምን ልጀማምር እንዴ ብራዘር ፋዘር ምንም አይፎርሽም ታውቃለህ። ግን አንቺም አበዛሽ 5 እንጀራ ከባድ ነው። ሰው እንደው ግን አንደኛ ወይዬ ልበለ እንዴ Talk to the camera. Yeah, when you come here, talk to me, my nigga. I coach on me, I don't even talk to bitches unless they come to the city. You know what I'm saying? I come with peace. እኔ ጠይቃላችሁ ነው የጠየኩትሽ። ጠይቃላችሁ ነው የጠየኩት። ጠይቃላችሁ። God damn. That was crazy. Not for real though, like, Yeah. one thing first. Yeah. I love everybody in the game, even the JV guy. You know, yeah, for real though. I love everything that they do. I appreciate how smart he is and he's using that for like, what you call it, clout shit. I appreciate it. It's amazing. I love it. You know what I'm saying? But like, I can't never respond to that because like I'm past that level. You know what I'm saying? Like, what am I gonna do? Like fucking going back and forth. I haven't dropped my album yet. Gabara, let me say that. You know what I'm saying? I fucking love that guy. I don't have no hate in him. No hate. The only time I'm gonna diss you the morning is if I hate you. You know, I don't know him in person. You know what I'm saying? My own nigga, it's like minimum like እንትኑጪ ምንም ያገናኙት ነገር የለም. Like I think like one time I think we texted የሆነ ሰዓት በፊት before he got viral. እሱ ሲናገረው ነው እሱ እንደሆነ ያወቅሁት። የሆነ ሰዓት ነው when you become viral መጀመሪያ ላይ like when somebody says something just block him. Oh, okay. You know what I'm saying? Cuz I think his people asked me for a featuring and I'm not open for a featuring, you know what I'm saying? Maybe that got him mad, I don't know. But the thing is, I got love for you, my nigga, but talk to me when you come to the city. And like, I am no gangster shit, you know what I'm saying? I'm some I don't want to talk about it. Yeah. Like, you know what I'm saying? My people don't want to see you, that's what I'm saying. Okay. እሺ እንዴት ይመስላችኋል? ስትመጣ አዋራኝ እያለ ነው ስካት እዚህ ስትመጣ አዋራኝ እያለሽ ነው። እንግዲህ እስኪ ልጄብ ደግሞ ይመለሰውን እንስማ። አንዳንድ ሰው አፉ ስለሰፋ ብቻ ዝም ብሎ የሚቀደደው ነገር ግን በጣም ነው የሚገርመኝ። It's like bro, like for what bro? For what G? Like what you get out of it, bro? Like you lied to Aaron, you lied to those people right there. It's crazy how niggas think they important, bro. You're not. I never took you serious. You've been a clown since day one, nigga.
Niggas say, Lil Pooh. Come on now, dog. There is no absolute way my team talk to you about Future. አንተ ፌመስ እያለ እኔ ሲጀመር ቲም አልነበረኝ. All I got is me. You understand? It can make sense, bro. This ያረኩ ራሱ famous ኮንኩ በኋላ. Think about it. How's that cloud chasing, nigga? Right. አንተ ድሮ እዛ, you know, when you dropping some bullshit, bro, I was out there locked in. You get what I'm saying? I was trying to become one of the greatest, bro. I was out there working, bro, day and night. Learning mixing, Mixomatic, Mastermatic, recording. Hullun ነገር learn እያደረኩ ነበር. One thing, bro, you said I'm smart. Of course I'm smart, bro. Why would Lil J ask you for featuring, nigga? So you can fuck up my shit? Why would I ever want to put you on my song, bro? Think about it. Future ራሱ ስጠይቅ አይነት አሉ. Like, I don't just ask everybody for featuring. You know what I'm saying? I just want to tell you one thing, right, brother? You will see me one day. መምጣት አይቀርም. እስኪ እኛም በትዕግስት እንጠብቃለን ምን እንደሚፈጠር። ያው አሁን ምናልባት አሁን ከዚህ በኋላ ባክንፎርድ መመላለስ ሊጀምሩ ይችላሉ አናቅም፣ ወይም ደግሞ ዲስም ሊኖር ይችላል ወይሮና ባዳ። ግን እስኪ ምን ነው ይሆናል የሚፈጠሩትን ነገሮች። ግን እስኪ አሬ ግን እንደውም አንድ ላይ ሰርተው ባያቸው ሁሌ ነበረ ፊቸሪንግ ተባብቶ አንዱ ላንዱና ቢሰሩና ፒስ ነበረ። ይሄኛው ወይ አያወጣም። ስንት አመት እንትን ብለን ማነው ቴዲዮና ልጅ ማይክም እንደዚህ በቃ እንትና ይበልጣል ምናምን ሲባል ያው አንድ ላይ ሰርተው እንኳን ሳናያችሁ ስላችሁ፣ በተቻለ መጠን እንደዚህ አይነት ኢንዱስትሪው ላይ ያሉ ሰዎች አብረው ቢሰሩና ምናምን የተሻለ ነገር ብንሰማ ብናይ በጣም ለኛም ፒስ ነው፣ ለሙዚቃውም ለኢንዱስትሪውም እድገት በጣም ፒስ ነበረ። Right! That's it! I have had enough! Enough! አባይ ፈጠን ያዘኝ እኔን ምስኪን ሞልቷል ብራዘር ውረጅ ሞልቷል እያልን እኮ ነው ሞልቷል እያልኩ እኮ ነው። ውረድ ልታስቀጣኝ ነው እንዴ? አንተ ጥፊ ነው እኔን የሚያቆመኝ። አልወርድም። ውረድ እያልኩ አይደለ? ውረድ ማትወርድ ሳትለኝ ወርድ ሄድ እኔ አላልኩም ሳትለኝ ወርድ የለ ጀግናው ወረደ አሉ ማለት ነው። ጀግናው ወረደ አሉ አፈራራው እየሮጥ ይላል በልልኝ ትለቃለህ አልክ። ኧረ በስመ አብ ኧረ አግባባችሁ ሃሎዊን ምናምን እያላችሁ ተው እንጂ። ሲጀመር ሰይጣን በዓል ምን ያደርግልናል? በሚገርም ሁኔታ እንግዲህ ሃሎዊን የተባለው ሰይጣናዊ ክብረ በዓል እኛ ሀገር ላይ እየተከበረ ይገኛል። በጣም ተለምዷልና እስኪ ስለ ባክግራውንዱ ስለ ሂስትሪ ስለ አመጣጡ እናውራ። ምክንያቱም አብዛኞቻችን አናቅም፣ ሰይጣናዊ ብቻ መሆኑ ነው እንጂ የምናውቀው አመጣጡን አናቅምና ይሄ ነገር የመጣው ከ2000 ምናምን ዓመት በፊት ዩሮፕ ውስጥ ነው። ልክ እንደና አየርላንድ፣ ዩናይትድ ኪንግደም፣ ዩኬ ምናምን እንደዛ አካባቢ ላይ ያሉ ሰዎች ማለት ነውና ይሄ ነገር የጀመረው ምንድነው ላይክ ኬልቲክ የሆነ ፌስቲቫል ነውና ሶዌን ይባላል። ሶዌን ከተባለ ፌስቲቫል ነው የጀመረውና በዛን ዘመን የነበሩ ሰዎች ሃርቨስት አድርገው ከጨረሱ በኋላ ማለትም ሰብላቸውን ሰብስበው ከጨረሱ በኋላ የዛን ምሽት ሰብሉን ሰብስበው የጨረሱበት ምሽት ላይ የሙት መንፈሶች ይመጣሉና ሙታንም ይነሳሉ ተብሎ ይታሰብ ነበር። ያ እንዳይሆን ደግሞ ስለሚፈልግ እነሱ ምንድነው ያመጡት መፍትሄ እንደነዚህ አይነት ኮስቲሞች የሚያስፈራሩ አሁን የምናያቸውን ኮስቲሞችና አልባሳቶች ለብሰው እነሱን ለማስፈራራትና እነሱ ፈርተው እንዲፈረጥጡ
እንዲሮጡ ምናምን አስባችሁታል? አሁን ሰይጣን ምናምን ነገር ወይ የሙት መንፈስ ስታስፈራሩ ማለት ያው ኮንሴፕቱ ትንሽ ሎጂካል አይደለም፣ ግን ቤዚክሊ ከዛ ነው ሀሳቡ የጀመረው። ሃሎዊን አሁን ላይ ወዳለበት ኮንስፒረሲ ስንመጣ ደግሞ ላይክ አሁን ላይ ምን አይነት ሲቹዌሽን ላይ ያለው ስንል እንግዲህ ሁለት ሲቹዌሽን አለ። አንደኛው ኮንስፒረሲ ነው። ያው ሃሎዊን ኦክቶበር 31 ላይ ነውና በዛች ቀን በጣም ኢቪል የሆነች ምሽት ናት ነው የሚባለውና ለምን ካላችሁኝ ልክ እንደ ጎዳና ላይ ያሉ ሰዎችን መንገድ ላይ የሚያገኟቸውን ጠያቂና ፈላጊ የሌላቸውን ሰዎች ወስደው የነሱን እንግዲህ ደምና ሰውነት ይገብራሉ ይባላል ብዙ ጊዜ ማለት ነው። ከነገር ሌላኛውን ሳይድ ስናይ ደግሞ አሁን ላይ ሃሎዊን ያለበት ልክ እኛ ሀገራችን ላይ ቡሄና ወይም ደግሞ አበባየዎች ምናምን ነገር እያለን እየዞርን ምናምን እንቀበላለን አይደለ? እየጨፈሩ ምናምን ነገር ብር ይሰጣቸዋል ምናምን የተለያዩ ነገሮች ይሰጣቸዋል። እነሱም እንግዲህ አሁን ላይ ካንዲ ወይም ደግሞ ከረሜላዎችን እየዞሩ የሚሰበስቡበት ጊዜ አድርገውታል እና ህጻናቶችም ይሳተፋሉ በብዛትና የሚለብሱትም ልብስ እንግዲህ ፌመስ የሆነ የአኒሜሽን ሙቪ ላይ ያዩዋቸውን ካራክተሮች፣ ዘፈን ላይ ያዩዋቸውን የሴሌብሪቲዎች እንደዚህ አይነት ነገሮች እየወሰዱ ነው። ያን ያክል በዛ መንገድ ስታዩት ሰይጣናዊ አይደለም ትላላችሁ፣ ግን ይሄ የሚያስፈራውን ነገር አድርገው ሲያደርጉት ያው ሰይጣናዊ እንደሆነ ያስታውቃል ማለት ነው። እንግዲህ ያው አከራካሪ ነገር ነው። ያው ዞሮ አለማድረጉን እደግፋለሁ። እኛ ሀገር ላይ ባይደረግ ደስ ይለኛል። ምክንያቱም ከበቂ በላይ የራሳችን የሆኑ እንትኖች አሉ። የራሳችንን መች በስነ ስርዓት አከበርነውና ነው ወደ ሌላ የምንሄደውና ባይደረጉ በጣም አሪፍ ነው እና እስኪ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። አይግርማ በአለጌ ነውራም በአለጌ አታ በአለጌ ህዝቤ You know, my dorm mates think that I come out here at the balcony, you know, to look at the view and shit. But to be honest, I come out here to fart, really. አረቺ ልጅ ማስቆም አለበት ታይ። And the best part of this plan is no one can stop me. ከገጠር የመጣውን አጎቴ የመኪና ጌም እያጫወትኩት ስፖኪዮ ሰብራሉ ብያምዘው ከተቀበልኩት በኋላ ሰይጣን ሜላት ክፉ ነሽ ሜላት ክፉ ነሽ። ለማንኛውም ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ አመሰግናለሁ። እንግዲህ ላይክ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች የዚህ ቻናል ቤተሰብ እየሆናችሁ ሰብስክራይብ የምትለውን በተን በመጫን እንዲሁም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።